ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ጋር ሁሉ ሰላም ነው። እንዴት ናችሁ? እስኪ ዛሬ ስራ አብረን እንስራ። ይህ ነገር ታውቁታላችሁ። በእጅ ሲያዝ በጣም እንትን የሚለው የሚያቃጥለው እንደ ሳማና እዚህ ሰበር ይባላል። ሌላ ቦታ ምን እንደሚባል አላውቅም። አገራችንን ይኖራል አላውቅም። እዚህ ግን ሰበር ይባላል እና ሾሃማ ነው። ለዛ ነው እንደ ጓንት የተጠቀምኩት። ደግሞ የምግብ ላስቲክ ፌስታል የምግብ ማሸጊያው ላስቲክ የተጠቀምኩት ወፈር ስለሚል ማለት ነው። እና ደግሞ ጓንት አጠገቤ ስለሌለ የግድ መጠቀም አለብኝ እና ታውቁታላችሁ። ሰበር ይባላል እና እንትን ሲል ማለት ነው እንደ ሳማ ነው ሲያዝ፣ እንደ ሳማ ያቃጥላል። ግን ተልጦ ሲበላ ይጣፍጣል። በፊት በጣም ፈራው ነበር ሾሃማ ስለሆነ ማለት ነው። እንዴት እንደሚብላት እንደዚህ ያለችን ይልፋሉ። በሁለቱም በኩል ይልፋሉ። ያስቸግራል ትንሽ ይላል። እንደዚህ ይሆናል። በደንብ አይታይም እና መጀመሪያ ግን በውሃ ነው የሚዘፈዝፈው። እንደምታዩት እዚህ ጋር ውሃ ውስጥ አድርጌ ነው አይታይም ማለት ነው። ውሃ ውስጥ ዘፍዝፌው ከዛ ይታያል። ከዛ ይጣሉ ማለት ነው። እንደዚህ እንደዚህ አድርጌ በሁለቱም በኩል እንደ ስንቶቻችሁ እንደምታውቁት አላውቅም እና በጣም ሾሃማ ነው። በእጅ ከተያዘ በጣም የሚያቃጥለው እንደ ፍሩት ነው። ፍሩት አይነት ነገር ነው። እዚህ ሰበር ይሉታል። እኛ ሀገር ይኑር አይኑር አላውቅም። እና ውዶቼ እኔ መጀመሪያ አካባቢ ለመብላት በጣም ፈራው ነበረ። ሾሁ ላይ የሚቀር ነበር የሚመስል ማለት ነው። ራሴ ብቻ